በነገራችን ላይ ሀይሚ ከሁሉም ነገሯ አነጋገሯ ነው የሚያስቀኝ ማለት ነው። ወጠጤ ያላለችው ይገባዋል። ሀይሚ ያኔ ሀቂቀተን እውነት ለመናገር እንደ ትልቅ ሰው አይሆንም። በነገራችን ላይ ያው ለሰው ክብር ስላለው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ከስራ መልስ ዛሬም እንደተለመደው በሀይሚና በብሩኬ መጥቻለሁ። ወዳችሁ ፈቅዳችሁ እንደምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የደውል ምልክቷን ተጫኗት፣ ሞቅ ሞቅ አድርጉ ትላችኋለሁኝ። እና እነ ሀይሚን ቪዲዮ አይቼ በጣም ነበረ ስስቅ የነበረውና በዚህ ቤት የፈረደበት አንቺ ውጪ፣ አንተ ውጣ፣ አንቺ ቁጭ በይ፣ አንቺ ሄጂ እየተባባሉ ያው እኛንም እያዛጉን ለራሳቸውም እየዛጉ ነው። እና ዛሬ እንኳን አትምጣ ብለን ነበር፣ አልመጣችም። ትናንትና ያው በብሩኬ ቤት ስላልመጣች ሀይሚ በጣም ናፍቃን ነበረ። ያቺ ኦርጉም ደግሞ ዛሬ በሀይሚ ቤት አልመጣችም። ዞሮ ዞሮ ፎቶ ምናምን አነሳስታ ሄዳለች ብለዋል። ሀይሚ መታለች። ሀይሚ ደግሞ ብሩኬን እንደዚህ የምታደርጋት ያው ቅናት አለ አይደል? ሴቶች እኛ እኮ ውስጣችን የሆነ ሌላ ቦታ ቢኖር ምላሳችን ብቻ ነው የሚናገረው። እና እንደዛ ስታደርግ አይታ እሷም ደግሞ ከች ብላለች። ከዛ ደግሞ ብሩኬን ውጣለኝ ብለዋለች። ያው እያወሩ እያሉ ነው። ሊቀጥል ነው መሰለኝ ክፍል 2 ተብሎ እና ውጣልኝ ብላው ያው ያ ማን ነው የሚባለው ስሙ አያዝልኝም እና እንውጣ ሲለው እኔ አልወጣም በቤቴ ማን ነው የሚያስወጣኝ ሲረባ ያኔ ፖሊስ ጠርቼ ነው ማስወጣ እያለችው ነበረ። ዞሮ ዞሮ እንደዛ ውጣ ውጪ ቁጭ በሂጂ አትሂጂ ብሏት ነበር እኮ አትሂጂ አላልካትም ነበር ባለፈው ብላለች እኮ እሷ። ሀይሚም አትሂጂ ብለኸኝ ዛሬ ደግሞ እሷ ስትመጣ ነው እንዴ እኔን ሂጂ ሂጂ ውጭልኝ የምትለኝ? እኔ አልወጣም ነው ያለችው። አብራችሁ ነው የትም አትሄዱ በቃ። የማዳም ቅመሞች እኮ እኛ ጭንቅላታችን አመመን። ስንት ነገር አሁን ብርድም አለ፣ ሙቀት ሊመጣ ነው፣ ረመዳን ሊመጣ ነው፣ ትምህርትም የተወሰነ ጊዜ ይዘጋል፣ ልጆቹም ቤት ይውላሉ። አስባችሁታል? የስንቱን ጭንቀ እንችለዋለን። እናንተ እዚህ ጋር ስታዝጉን ሀይሚና ብሩኬ ብሉቶዝ ድምፅ አይሰማም ይሆን? እቀጥልበታለሁ። ብሉቶዝ አድርጌ ነው ቪዲዮ እየሰራሁ ያለሁት እና ድምፄ ከተሰማችሁ ተሰማችሁ፣ ካልተሰማ እንደዚሁ ለቀዋለሁኝ እንጂ አልተውም። በስንት መከራ ደክሜ መጥቼ ከስራ መልስ ነው ቪዲዮ እየሰራሁ ያለሁት። በነገራችን ላይ ሁሌም ከስራ መልስ ነው ቪዲዮ እየሰራሁ ያለሁት፣ ምክንያቱም የሰው ሀቅ ስላለ ማለት ነው። የእነሱን ስራ ትተን ቁጭ ብለን ያው መቼም አንፈተፍትም። ዞሮ ዞሮ ያው በራሴ ሰዓት ትንሽ ብሰራ ብዬ ነው። የማዳም ቅመሞች በነገራችን ላይ እንረዳዳለን፣ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እጃችሁ ለእኛ ቆማጣ ሆኖ አላቅም እኛ ጋር ሲመጣ እርግጠኛ ነኝ እጃችሁ ተቆምጦ ነው መሰለኝ። አስተፍርላ ላዚም ያስብላል። በነገራችን ላይ ማለት ነው። ታዩታላችሁ። ሰብስክራይብ አታደርጉ፣ ላይክ አታደርጉ። እንደው ባንጋሊ ይዘን እንምጣ እንዴ? ጉድ እኮ ነው። እኛ ባል የሌለን ምን ይዘን እንምጣ? ያው ከባሉ ጋር ከውሽማው ጋር የመጣ ሰው ነው እየፈመሰ ያለው። እና አንዴ ያው ከመጋረጃ ጀርባ ነን። ሲቀጥል ደግሞ ባል የለን፣ ሚስት የለን፣ ድስት የለን አሉ ወንዶች። እና ለማንኛውም ምላችሁ ፈልጌ ነው የሀይሚና የብሩኬ ነገር አያሳስባችሁ፣ ድራማ ነው። እኔ የሰፈራቸው ልጅ ነኝና ብዙም አትጨናነቁ። እኔ ለማዳም ቅመሞች የሴቶች ጠበቃ እስከሆንኩኝ ድረስ አንዳንድ ነገር ማካፈል አለብኝ። እና ዛሬ ያው እነሱ ፕራንክ እየሰሩ ነው፣ ድራማ እየሰሩ ነው እንጂ አልተጣሉ፣ ምንም አልሆኑም። በቅርብ ጊዜ ደግሞ ታርቀው እንደሚመጡ ሙሉ ተስፋ አለኝ። ቢያንስ እንኳን 1-2 ቪዲዮ ከተሰራ ነው እንጂ ከዛ በኋላ ደግሞ በቃ ታርቀናል ብለው ይመጣሉ። ግን ነገሩን አክርረውታል። 2 ሳምንት እኮ ሰሩበት። እና ለመጀመሪያ ጊዜ እንደዚሁ ጠዊል ቪዲዮ ሲሰሩ ነው። እና ይበቃችኋል። ኧረ ተው ሀቂቃትን አድርሱልኝ ለነብሩክ አሁን ስልችት ብሎናል። እና ሌላ አይዲያ ብትቀይሩ ጥሩ ነው ብዬ አስባለሁ። ለእናንተም ለቻናላችሁ ማለት ነው። ብዙ ሰው እየሰለቸው ነው ያለው። እና ያው አንዳንድ የማዳም ቅመሞች ደግሞ ሁሉንም ነገር ስለሚያምኑ እኛ እኮ የዋህ ነን። የኛ የማዳም ቅመሞች ሀቂቀተን የዋህ ነን። ያመጡልን ነገር ሁሉ መቀበል ነው። እና
ስለዚህ እኛ የዋሆች ስለሆነን እናንተ አትሳቁብን። በተለይ ትልልቅ ዩቲዩበሮች አትቀልዱብንና የተወሰነ ከሰራችሁ በኋላ ለእኛም ዝኑልን እና ሌላ አይዲያ ቀይራችሁ ይዛችሁ ሀይሚና አንተ መቼም አትጣሉም። እኛን ያጋባናችሁ አትፋቱም፣ አትለያዩም። የ80 ባልሽ ነኝ እንዲህ ያላላትም ደሞ አፉን ሞልቶ ብሩኬን በዛ ሰዓት በጥፊ ነበረ። እንዴት ነው የዛኔ ተንበርክከ እሺ ያልካት የነበረው? እና ዛሬ እንደዛ ስትላት አታፍሩም? በነገራችን ላይ ሴቶች ይበላችሁ እና ያለ ኒካ አትነካካ እና በሌላ በእነሱ እምነት ደግሞ 80 ባሏ ካልሆነ እጂም ያው ዞሮ ዞሮ ሁለቱም ውሽሚቶቼ ናችሁ እያላቸው ነው፣ በሌላ ቋንቋ ማለት ነው። ይግባችሁ። ለማንኛውም ሴቶችዬ ራሳችሁ አስከብሩ። ያው በዚህ አጋጣሚ ደግሞ ሰፈራችን እያሳያችሁ ነው ቪዲዮ እየሰራው ያለውና ብዙም አትጨናነቁ። ድራማ ነው፣ ድራማው ይቀጥላል። እንግዲህ እናንተ እየመረራችሁ ዋጡ። ረመዳን መጥተዋልና በእነሱ ቪዲዮ ደግሞ ሳህናችሁን እጠቡበት ልላችሁ ወዳለው። መልካም ምሽት ይሆንላችሁ። ብዙ ነገር ላችሁ ነበርና ያው ዛሬ ጁማ ስለሆነ ቤት ይውላሉ። ደክሞኝ ነው የመጣሁትና በሰፊው ደግሞ እመጣለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። እኔ ምንም ዶላሩም እኮ አያሳስበኝም፣ ሰብስክራይብ ነው የሚያሳስበኝና እስቲ ሰብስክራይብ አድርጉኝ።